ሲያረግ ወሽፈት ቁጭ ሲያረግ እንደው ደስ ይለኛል። እኔ ሄርሜላም ሽንቷን ጠብ አድርጋለች። እኔ እንጂ ሩታ አልፈራችም። እውነት ለመናገር ሩታ አልፈራችም። ሩታ ጀግና ናት ለኔ። እውነቴን ነው የምላችሁ። ምክንያቱም ከእርግዝናዋ ጀምሮ እስከ መውለድ ልጇ አሁን 8 ነው 9ኛ ወር ይዟል። እስከ መውለድ ድረስ ያ ብዙ ስቃይ ፈተናዎችን ተቋቁማ ያለፈች ሴት ናት። እውነት ለመናገር ሩታ ክፉ ነገር ማድረግ ብትፈልግ ሴቶች ሩታ በባሏ ላይ በልጇ አባት ላይ ክፉ ነገር ማድረግ ብትፈልግ ኖሮ መተት ማድረግ ብትፈልግ ኖሮ አብርሃም ወደ እሷ እንዲመለስ የዛኔ እሷን እንደፈለገች ማድረግ ትችል ነበር። ወላሂ ነው የምላችሁ። ሩታ በልጇ አባት እንደዚህ ነገር አታረግም። እንዴት ብዬ ነገ ልጇ አድጎ የሚያየውን ነገር እንዴት በልጇ አባት እንደዚህ ነገር ታደርጋለች ብላችሁ ብዙ ጭንቅላት የሌላችሁ ሴቶች አላችሁ። እናቴ ትሙት ብዙ ሴቶች ማለት ነው። ሩታ ለኔ አሁንም እንዲህ ናት፣ ጀግና ናት። ወላሂ ጀግና ናት ሩታ። እኔ ልንገራችሁ ጀግና ሴት ተቋቁማ። እርግዝና ማለት እኔ አውቀዋለሁ፣ የወለደ ሰው ያውቀዋል። እርግዝና ማለት ያንን በዛን ጊዜ እንኳን ከጎኗ ያልሆነ ሰውዬ እንዲያስጠላት እንዲጠላ ልጁን እንዲጠላ ልጁን እንዳያይ ልጄን አላቅም በቃ እኔ ልጄን አልይዝም አላይ ማየት አልፈልግም እስከሚል ድረስ የሆነ ጊዜ ሰምታችሁት ከሆነ ልጄን ሁሉ ማየት አልፈልግም ብሎ እኔ ልጄን እንድታይ ፈቅድላለሁ እስክትለው ድረስ ሄርሜላ በእጁ አድርጋው። ሄርሜላ ጋር ነው ችግር ያለው። እኔ ልንገራችሁ ሄርሜላ ጋር ችግር አለ። ሄርሜላ የምትወዱ ከፈለጋችሁ ባናታችሁ ዲስላይክ ብላችሁ ውጡ። እሺ እውነቴን ነው የምላችሁ። ዲስላይክ ብላችሁ ውጡ ሄርሜላ የምትወዱ ነገር ከሆነ። ምክንያቱም ትዳሯን የምታከብር ሴት ልጅ በሰው ትዳር ላትሄድ። እኔ ልንገራችሁ እና አብርሃም ውሳኔውን አልወሰነም። ሁለቱም ጋር የሆነ ነገር አለ፣ ያልተቋጨ ነገር አለ። ሩታ ጋር ሁነት ያለ ይመስለኛል። እውነት ለመናገር ማለት ነው። ሩታ ጋር ሁነት አለ፣ እውነት ለመናገር ማለት ነው። ሄርሜላ እኔ ከምንም ከሴት አልቆጥራትም። ምክንያቱም በዚህ ልክ ወርዳ ዝቅ ብላ አንተ ማለት የእሷን ራሱ ትዳሩን ፈቶ ለእሷ ራሱ ቀለበት እንዳደረገ ራሱ እያስታወሰ አይደለም። ወላሂ ነው ማለት እያስታወሰ አይደለም። ቢያስታውስ ይነግራት ነበረ። አዎ ከአንቺ ጋር ቀለበት አድርጌ ነበር ምናምን ብሎ ይላት ነበር። ቀለበቱን ራሱ አያስታውስም እውነት ለመናገር እና አብርሃም አሁን ወደ ራሱ ተመልሷል። ውሳኔውን ደግሞ እኔ እርግጠኛ ነኝ 100% ነግራችኋለሁ። ከሩታ ጋር ነው የሚሆነው፣ ከልጁ እናት ጋር በቃ እንደዚህ ብዙ ሴቶች አላችሁ እርግጠኛ ነኝ። አሁን ወላሂ በዚህ ዛሬ በተለቀቀው ቪዲዮ ላይ አንቺ ሩታ አንቺ እንደዚህ አንቺ ቆሻሽ ምን አደረገች? የሰው አልቀማችም እኮ እሷ ተቀማች እንጂ አልቀማችም። በባሏ ላይ እንኳን ብታረግ የልጇ አባት ነው ካደረገችበት፣ ግን አላደረገችም። ብታረግበት እንኳን የልጇ አባት ነው። ልጇን አብራ ለማሳደግ ፈልጋ ነው ይሄን ነገር ብታረግ እንኳን፣ ግን አላደረገችው። እንዴት ብላ አንድ ሴት እንዴት ብላ የልጇ አባት ላይ እንደዚህ አይነት ነገር ክፉ ነገር ታደርጋለች? አብርሃም ከዛም በፊት ህይወቱ ሩታን እንዲጠላ ከእርግዝናዋ ጀምሮ እንዲጠላ እንደዛ እያስለቀሷት ከመውለዷ ጀምሮ ልጁ ደግሞ ከተወለደ በኋላ ልጄን ማየት አልፈልግም እስከሚል ድረስ ያደረጉ ሰዎች ናቸው። መተት ያለው ማን ጋር ነው? ሄርሜላ ጋር ነው። ልንገራችሁ ያስመተተችበት በመጀመሪያው ሰዓት 200,000 ብር ነው 300,000 ብር ገዝቼ ሰጠቻቸው። መጀመሪያ ጊዜ አብርሃም ትዝ ካላችሁ 400,000 ገብቶ 400,000 ገብቶ አከበረችለት። መጀመሪያ አቤል ይዟት ሲመጣ ማለት አቤል ይዟት የመጣ እሱ ቪዲዮ እንደውም ዩቲዩብ ላይ ተለቆ ነበር። ዛሬ አይቼዋለሁ። መጀመሪያ ጊዜ ወደ ህይወቱ የመጣች ጊዜ ማለት ነው። የዛኔ ላከብርለት ብላ እንግዲህ ተልካ ካልሆነች ልጅ የዛኔ ህይወታቸው ላይ አንድ ብላ ስትገባ 400,000 የገባ ጊዜ አከብርለታለሁ ብላ መጣች። እና ቤል ያመጣት የዛኔ አመጧት። ሴጣን እንደሆነች አላወቁም። በጠበጠች፣ እሳትና ጭድ ያደረገቻቸው። ይሄ ወለደች። ጀግና ሴት ናት። እየተራመደች ነው። አልወደቀችም ሩታ። ወላሂ ነው የምላችሁ ጀግና ናት። ለኔ ጀግና ናት ሩታ። ለኔ የሴቶች ምሳሌ ናት። ወላሂ እንዴት መኖር እንዳለባት ታውቃለች። እንዴት ልጇን ማሳደግ እንዳለባት ታውቃለች። ይሄን ትግል የምታደርገው ደግሞ ልጇን አላባት ለማስቀረት ስትል። ማንም ልጅ ከአባቱ ጋር ማደግ ይፈልጋል። በአባቱ ትምህርት ቤት አባቱ ይዞት እንዲሄድ ይፈልጋል። አባቱ እንዲያስተምረው፣ ከአባቱ ጋር መጫወት፣ ከልጆቹ አሁን ብዙ ጊዜ ባልና ሚስቶች ሲፋቱ በተለይ በጣም የሚጎዱት ልጆች ልንገራችሁ፣ ህፃናቶች እንደዚህ መጀመሪያ ሳያድጉ ህፃን እያሉ እናትና አባቶች ቢፋቱ በጣም የሚጎዱት ምን
ምንድነው ታውቃላችሁ? አንድ ወላጅ አባቱ ልጁን ወደ ትምህርት ቤት አድርሶ ሲመለስ ይዞ ሲመለስ ሲያይ እሱ ብቻውን ሲራመድ ሲያይ አይምሮ ይነካል። እኔ ልጅ ከአባት ጋር እንዲያድግ ምንም አይነት መከራን ሴት ልጅ ትችላለች። ሴት ልጅ ጠንካራ ናት። ሴት ልጅ ብዙ ነገር የምትችል ብዙ መከራን ስቃይ የምታልፍ ሴት ልጅ ናት። እኔ ልንገራችሁ እስከ መውለድ ያለው ወልዳ ደግሞ ወገቧ ላይ አመት ሙሉ 2 አመት ሙሉ ተሸክማ እስከ ማሳደግ ሲራመድ እንደገና መከራው ስቃዩ ለሷ ፈተና ሁሉ ነገሩ ሴት ልጅ ይሄን ተቋቁማ በዛ እርግዝና ጊዜ ይሄን ተቋቁማ አልፋ ሩታ ጀግና አይደለችም ማለት አልችልም። እኔ የሴቶች ምሳሌ ናት። ይቻላል ነው ታውቃላችሁ። እኛ ሴቶች እንችላለን ነው ማለት ያለብን እና የሰው ባል ለመንጠቅ እዚህ እዛ የምትሉ አይናችሁን ወር የምታደርጉ አላህ አይናችሁን ያዛችሁ። አሜን በሉ እና ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ቻው፣ ወዳችኋለሁ።